ያጀማ እንዴት ናችሁ? ሰላም ናችሁ? ያለናለን እንግዲህ ሰሞኑን ከዚህ ከህፃናት ጉዳይ ጋር በተገናኘ የሰራው ቪዲዮ ነበረ። ሌሎች ወንድሞችን በዚህ ጉዳይ ለካ እንቅስቃሴ ጀምራችሁ ነበረ። which is good, which is አሪፍ። ዋናው አዌርነስ መፈጠሩ ነው። ዋናው ሰው አጠገቡ ያለውን ሰው ማጣት የለበትም ነው ኮንሰፕቱ። ግን በዚህ አጋጣሚ እንዳጋጣሚ ደግሞ እኔ ከባካፕ ሃርድ ድራይቭ ውስጥ ፈልግ የዛሬ 6 ዓመት የሰራሁት ዶክመንተሪ በትርጉም መልክ አግኝቼዋለሁ። በወቅቱ ለህዝብ ልለቀው ነበር። የዛና አይምሯችሁ እናንተ አይፈቅድምና እንደገና እንደዚህም ጀማውን ለማግኘት ኮኔክሽኑ አልተስፋፋም ነበረ። አሁን ግን ያው እንደምታውቁት ኮኔክሽን እንደልብ በሽ ነው ኢትዮጵያ ውስጥ እና ሞር አዌርነስ ይፈጥራል ብዬ አስባለሁና ዶክመንተሪውን ለቅላችኋለሁ። ይህ ዶክመንተሪ ይህ ከህፃናት ጉዳይ ጋር በተገናኘ ብዙ የጠየቃችሁ ሰዎች አላችሁ። በኮመንት መልክ በትክክል መልስ ይሰጣችኋል። ችግሩም ኢትዮጵያ ውስጥ እንዳለ ብቻ አድርጋችሁ እንዳታስቡ ነው። ይህ ዶክመንተሪ የሁላችሁን መልስ ይሰጣል። አሁን ከዚህ ቀጥሎ ለቅላችኋለሁ። ይህንን ዶክመንተሪ ስታዩ በትርጉም መልክ ራሴ የሰራሁት ነው። አጠገባችሁ ህፃናት ባይኖሩ ይመረጣል። ቃላቱ ለአንዳንዶቻችሁ እንግዳና ሊዘገንን የሚችል ስለሚሆን ሁላችሁም ራሳችሁን አዘጋጅታችሁ እዩት። ግን ይጠቅማችኋል ለማለት ነው። ወደ ዶክመንተሪው። የቴሬሳ ታሪክ በጣም አስደንጋጭና ትኩረት የሚስብ ነው። ቴሬሳም ታሪኳን ለመናገር ፈቃደኛ ነች። ቢሆንም በታሪኩ ምክንያት አስደንጋጭ ቃላቶች ስለሚኖሩት አስቀድሜ ላሳውቃችሁ እወዳለሁ። የቤተሰቦቼ ጓደኞች እንዲሁም ሌሎች የማላቋቸው ሰዎች በቦታው ላይ ይታደማሉ። ይደፍሩኛል፣ ያሰቃዩኛል። አዲስ የሚወለዱ ሕፃናትም ይታረዳሉ። የሚሰዉት እንስሳትን ነው። እንስሳትና ሰዎችን ነው። በሆነው ነገር ምን ትያለሽ የቴሬሳ እናት? ይህ በጭራሽ ለመስማት የሚከብድ ነው። እንደዚህ አይነት ነገር ሰምተንም አናውቅም። በፍጹም እዚህ ሀገር ላይ ሰምተን አናውቅም። እና እያልሽ ያለሽው ጅምላ ግድያ ነው? አዎ በትክክል በየትኛው ሚዛን ቢመዘን በዚህ ደረጃ እንደዚህ አይነት ተሰምቶ አያውቅም እዚህ ሀገር ላይ። ቴሬሳ በሳውዝ ለንደን ከወላጅ እናቷ ጋር ተመልሳለች። የተሰበረ ሕይወቷን ለመጠገንም እየሞከረች ነው። ቴሬሳ በአሁን ሰዓት 15 ዓመት ሆኗታል። ነገር ግን በ2 ዓመቷ የሕፃናት መንከባከቢያ ከዚች ሴትዮ ጋር ነበረች። ናን ነው የምትላት፣ አያቴ እንደማለት ነው። ሰቆቃው የጀመረውም የዛኔ ነበር፣ ገና በሕፃንነቷ። ማን ነው የአምልኮ ቦታው መሪ? አያቴ ነች። እሷ ነች የቦታው መሪ። እሷ ነበረች ከእንስሳት ጋር ሩካቤ እንድትፈጽሚ ያደረገች? አዎ፣ ፍየሎች፣ አህዮችም ነበሩ። ምን ያህል ሰው አንቺ ላይ በአንድ ጊዜ ሩካቤ ስጋ ይፈጽማል? በአንድ ጊዜ ነው? አዎ፣ በቦታው ካሉት 20 ይሆናሉ። ከ10 እስከ 20 ይሆናሉ። በጣም ትልቅ ዝግጅት ከሆነ ደግሞ 30 ይደርሳሉ። ይሄ ሁሉ ሲሆን ግን አያትሽ ምን ትላለች? ብዙ ጊዜ ትስቃለች፣ ወይንም ፈገግ ትላለች፣ ወይንም ከሌላ ወንድ ጋር ሩካቤ ትፈጽማለች። 2ም ሊሆኑ ይችላሉ፣ ወይም 3 ወንዶች ከእሷ ጋር አብረው ሩካቤ የሚፈጽሙት። ይህን ነገር እውነት ነው ብለን እንቀበል? የፈጠራ ወሬ ነው ብለን ብንልሽስ? በትክክል እውነት ነው። ያየሁትን ነው የምናገረው። ጉዳዩን አስቸጋሪ ህልም ነው ብለሽ የተፈጸመ አይደለም ብትባይስ? በፍጹም ይሄ ህልም አይደለም። ተኝተ ስትነሳ የሚጠፋ አይደለም። ሁሌም አብሮኝ ይዛዋል። በመከሰቱ በትክክል እርግጠኛ ነሽ? አዎ። ፖሊስ በጉዳዩ ላይ የውሸት ታሪክ ነው ብሎ አያምንም። የተወሰኑ የቦታው አምላኪዎችን ክስ መስርቶባቸዋል። የቴሬሳን ታሪክ ይዘን ወደዚህ ሰው ብቅ አለን። ይህ ሰው ቴራፒስት ነው። የቴሬሳን ንግግር ድምፅ ካሰማ ነው በኋላ ይሄንን አለን። በእኔ አረዳድ ልጅቷ ገጠመኝ ካለችው ነገር አንጻር አምኛለሁ። ምክንያቱም ላለፉት 2 ዓመታት ተመሳሳይ 21 ኬዞችን አይቼ ነበር። ለምሳሌ ሕፃናት በሬሳ ሳጥን በሚመስል ሳጥን ውስጥ ያስቀምጡና በላያቸው ላይ ጊንጥና ትላትል ይዘረግፉባቸዋል። እንደ ቴሬሳ አይነት ታሪክ ያላቸው ሰዎችን የሚደግፍ ማስረጃ ይኖራል? በትክክል። እንዴት እነዚህ ሕፃናት ካላዩት በቀር እንዴት ፈጥረው ሊናገሩ ይችላሉ? ሕፃናት እኮ ናቸው። የ5 እና የ4 ዓመት ሕፃናት ይህንን መረጃ
ካላዩት በቀር እንዴት ሊናገሩት ይችላሉ? ስለ ዝግጅቱም ስለ ሴሪሞኒውም እንስሳትን ስለ መሰዋት እንዴት ሊያውቁ ይችላል? በዚህ ዝግጅት ላይ የሚታደም ሰይጣን አለ ማለት ነው? አዎ፣ ሉሲፈር ይባላል። ምንድን ነው የሚሉትስ ስለ ሰይጣን ማለትም ስለ ሉሲፈር? ሰዎች ሲገደሉ እንደሚደሰት ይናገራሉ። የሚመለክበት ቦታ ቤተ መንግስት ነው ይመስለው። ከከተማ ወጣ ያለ ረዘም ያለ እሳት የሚነዳበት ቦታ ነው። በትላልቅ ድርብ እንጨት የተሰራ በር ነው። ሀብታሞች በቦታው ይታደማሉ ማለት ነው? አዎ፣ በጣም ሀብታሞች ሰዎች ይመጣሉ። ሰዎች አንቺ ፊት ይታረዳሉ? አዎ፣ እኔ ፊት ነው የሚገሏቸው። ይህ ሰው ራሱን ለመከላከል አይሞክርም? የሚታረደው ሰው በፍጹም ወይ ይሰክራል ወይም ደንዝዟል። እስከሚታረድ በጣም ይስቃል፣ ያሽካካል። ማልቀስ መጮህ የሚጀምረው ልክ ሰውነቱን መቁረጥ ሲጀምሩ ነው። ከዛም ይሞታል። ሌላም የተገደሉ አይተሻል? አዎ፣ ሕፃናት አይቻለሁ። ገና ያልተወለዱ ሕፃናት ጭምር ይገደላሉ። ተወልደውም ይዟቸውም ይመጣሉ።